ረጃጅም ልቦለድ ነው የጻፍኩት። ትኩሳት እነዚህ እነሳት ቁጥር ሁለቱ በጣም ዜሮ ነበሩ። እነማ በስም ማወቅ ብንችል? የሉም። ማናማ? እና ግን እያንዳንዷ ውስጥ በጣም ድንቅ አንዲት ምዕራፍ ነበረች እንጂ ሌላው ዜሮ ነበር። ዜሮ የሆነው ጋሽ ስብሐት ሰው ስላላነበበው ነው ወይስ መጨረሻ ላይ ሚዛን ላይ ቢያወጡት በራሱ ክብደት አልነበረው? እርሶ ጨርሰኝ ነው የሚገባ። እሺ ሁለቱ ጠፋ። ቀሽሙ ጠፋ። ስንት ጊዜ እኮ ቤት ቀይረናል ምናምን። ሁለቱ ያልጠፋው አንዱ ሌቱ ማይነጋልኝ ነው እና እንኳን ጠፉ ነው ያልኩት ከሁለቱ ምዕራፎች በስተቀር። እነዚህ ደግሞ እንኳን አልጠፉ። እንግዲህ ይሄ ዴስቲኒ ነው ማን ነው እጣ ነው ጠብቆልኛል። እና ልጆቼ ነበር ያልከው አይደለም? መጽሐፍ ከተጻፈ ወዲያ እኮ ገንዘብ ቢያስገኝልህ ጥሩ ነው፣ አንባቢ ቢያነብልህ ጥሩ ነው እንጂ ከዛ በስተቀር እኮ አልቆለታል። የሚቀጥለው መጽሐፍ ነው አሁን ልጅህ እንጂ ያኛው በቃው። እንደ ሰው አይደለም እኮ የምትመክረው ወይ የምትለውጠው ምናምን በቅቶታል መሰለኝ። ብዙ የደስታ ቀኖች እንዳሳለፉ ነግሮናል እና ይህን ደስታ ቀኖች እንዴት ነው የሚገልጹት? ደስታውን እንዴት ነው የሚገልጹት? በተለይ ለምን እገልጸዋለሁ? ተደስቼበት አልቋል እኮ። ደስታውን እንዴት ይገልጹታል? ለምን እገልጸዋለሁ? እንዴ ተደሰትኩ ተመስገን ብዬ ጭጫለሁ። ጋሽ ስብሐት ሌላ ጥያቄ አለ። እሺ አፍቅራለሁ ብለው ነበረ እና ፍቅር ማለት ያው ትልቅ ነገር ነው፣ ጸጋ ነው። አንድ አፍቅሯል፣ ሁለት ያፍቅሯል፣ ሶስት ያፍቅሯል። እንዴት ነው አንደኛውን ፍቅር ሊረሱት የሚችሉት? ማለት የተፈቀረ ሰው ይጠላል? ለምን ይረሳዋል? ማለት ያፈቀረ ሰው ይጠላል ነው። የመጀመሪያው ፍቅርም ሁሉ ጊዜ እዚህ ውስጥ ነው። ሁለተኛውም፣ ሶስተኛው፣ አራተኛው አሁን ስምንተኛ ናት። እሷ ዘላለም ነው የምትኖረው። ከአንደኛዋ ጋር በምን ሊጣሉ ቻሉ? ማለት ያፈቀረ አልተጣላሁም። እኔ ከፍቅረኛዎቼ ጋር ተጣልቼ አላውቅም። አንዷ ኑሮ ለየን፣ ደርጉ መጣ፣ ዓለም በጠበጠ ማለት ይችን ዓለም እና ተለያየን። አንድ ሌላዋን አገባሁ፣ ቀድማኝ ሞተች። ሞኝነቷ። ሁለት ከዛ ቀጥሎ ያፈቀርኳት የሰው ሚስት ነበረች። በስርቆት አይደለም፣ በይፋ ነበር። ምክንያቱም ባሏ በአገር አልነበረም። እንደዚህ የምትቀጥለው እያልክ ትቀጥላለህ እንጂ አትጣላም፣ አትኳረፍም። እንደዚህ ተመልሶ እልሃለሁ። ምንድን እርስ በርሳችሁ ተፋቀሩ አልተባለም? ሌላ ጥያቄ አለ እዚህ ጋር? ከኔ ጋር ስብሐትን መጠየቅ የምፈልገው ማህበራዊ ህይወቶስ ምን ይመስላል? እንዴት ነው ከሰው ጋር ያሉት ግንኙነት? ማህበራዊ ህይወቶስ ብዙ ጊዜ በራሱ ዓለም የሚኖር ሰው ስለሆነ ያ ነገር ችግር አልፈጠረበትም ወይ የሚለውን ነው መጠየቅ የምፈልግ። ማህበራዊ ኑሮ እንደማንም ሰው ነው። ጓደኞች አሉኝ፣ ብሽቅ ሰዎች አሉ ማውቃቸው። አንዳንዱን በጥፊ የምመታው አለ። ሆን ብዬ ሳይሆን
ለምኖ የሚመታ አለ መጥቶ በማያገባው እየገባ አንዱ ለምሳሌ ምከረኝ አለ። እባክህ ምከረኝ። አልመክርም እንጂ ተው እባክህ ምክር ያስፈልገኛል ምከረኝ ሲለኝ ጊዜ እንኳን ግደብ አንድ ሰጣውት። በቃ ደስ ያለው መሰለኝ። ግን ጋሽ ስብሐት የመጨረሻ ጥያቄ ምናልባት ካነሳነው ርዕስ አንጻር አንዳንድ ሰዎች የሚያነሱት አስተያየት ነውና ጥያቄ ላቅርብ። ብዙዎች የሚያደንቁት ጸሐፊ ናቸው ጋሽ ስብሐት። ብዙ መጽሐፍት አሉ የሚነበቡ ሲነበቡም ትርጉም ያላቸው። ቅርብ ጊዜ የተጻፉት እነ ትኩሳት፣ ሌሊት የማይነጋልኝ አይነት መጽሐፍት ግን ስህተት ናቸው፣ ጋሽ ስብሐት የፈጠራቸው ስህተቶች ብለው የሚያወሩ አንባቢያን አሉ በጥቂቱ። ለእነዚህ ሰዎች ምላሽ ይኖሮታል? ምንም። ለምን? አንዱ ስህተት ያለውን ልንገርህ። ይሄ መጽሐፉ የተተቸው መጽሐፍ የተጻፈው የዛሬ 40 ዓመት ነው። ኤድስ ከመጣ ስንት ዓመቱ ነው? 20። እሱ የሚከሰኝ እንግዲህ ኤድስን ለማዛመት ሆን ብዬ ወደዚህ ያመጣሁት እንደ ነብይ አይነት የጨለማ ነብይ አድርጎ ነው የሚያቀርበኝ። አሁን ለሱ ምን መልስ ሰጠዋለሁ? የራሱ ጉዳይ። ወጣ ያሉ ወሲባዊ ስሜትን የሚቀሰቅሱ ጽሁፎች ናቸው። ስለዚህ እዚህ ጋር ስብሐት ተሳስቷል የሚሉ ስላሉ ነው። ለነሱ ምላሽ ስለሚያስፈልግ ነው። ምላሽ ካስፈለገ ይኸውልህ እንደዚህ ነው። አንተ ያላደረከውን አልጻፍኩም በፍጹም። ጥያቄ ተመልሶልኛል። ጋሽ ስብሐትን በጣም አድርገን እናመሰግናለን። ሌሎች ጥያቄዎችን